ለሩ ይሄ እንደዚህ ያደረገው የጠጣው ባይ ትልቁ ፖይንት እሱ ነው። ዛሬ እርግጠኛ ነኝ አርቴታን ጨምሮ ያርሰናል ተጫዋቾች ጭምር ይሄንን ኬዝ አይተው ደጋፊዎቹ በጣም እየተነጋገሩበት ነው በአሁኑ ሰዓት በማህበራዊ ድረገጽ ማለት። ስለዚህ ለኔክስት ዊክ ጨዋታ አንድ ነገር ይኖራል የሚል እምነት አለ። እንዲህ የሆነ ስሜት የሚፈነቅል ነገር ማለት ነው። ያው ለቹቻ ግን እኔ አሁን ቅድም የሚያነሳሁት አንድ አሰልጣኝ ወይ አንድ ተጫዋች ኮች ነህ ታውቃለህ፣ ልጆችን በጫና ውስጥ ሆነው ሲጫወቱ ነው ውጤታማ የሚሆኑልህ፣ በነጻነት ሲጫወቱ ነው ለማለት የፈለግኩት ይሄንን ነው እንጂ አሁንም ይኸውልህ አርሰናል ዋንጫ አያነሳም፣ ሲቲ ያነሳል፣ ሲቲ አያነሳም፣ አርሰናል ያነሳል እያልኩ አይደለም። ለምን የጠበበ ውጤት ነው። እግር ኳስ ወቅታዊ ፐርፎርማንስ ነው። የዛሬውን ጨዋታ ምሳሌ አድርጌ ልንገራችሁ። ቼልሲ ከረፍት በፊት ሲቲን እኩል በእኩል ተናጥቆ ስናጨበጭበለት ነበር። ቹቻ በቁጥር ይዛል። ቼልሲ ሲቲ በስንት ደቂቃዎች ጎል አገባ? ወቅታዊ ብቃቱን በስንት ደቂቃ ውስጥ አሳየን። እግር ኳስ ይሄ ነው። አሁን እስከ መጨረሻ በተናነቁበት ሁኔታ ላይ አሻያለው ነገር ሊያስማማን ይችላል። ቁጥሮች ወደ አንድ ነገር ሊመጡ ይችላሉ። ቁጥሮቹን በምን ይመጣሉ? በወቅታዊ ፐርፎርማንስ ይመጣሉ። ነገ ላይ ዛሬ አለም፣ ዛሬ ነገር አያለም። ግን አሁነኛ ወቅታዊ ብቃታቸውን ስታይ አርሰናል ከከፍታ ወደ ዝቅታ እየመጣ ነው። የቲሙ አቁም እየወረደ ነው። ሲቲ ደግሞ ተደጋግማቸው አውርታቸዋል። ከውድቀት ከሲስተም ከወጣ በኋላ ሲስተም እየገባ ነው። አቅም ነው እየወረደ ያለው ነው። ታምናለህ? የቲሙ አቅም ወርዷል። ገዙ እንዴ የቲሙ አቅም ወርዷል። ወርዷል። የተሸነፈ ያለው ተበልጦ ትናንት እንኳን ያጨበጨብ ነው። አዎ እኔ የቲሙ አቅም የተጫዋች ፐርፎርም የሚያደርጉበት ነገር የመውረድ ሳይሆን ታክቲካል ምንም ይሁን ምክንያት ታክቲኩ የማን ነው? የቲሙ አይደለም። እኔ ባይዘው የቹቻ ነው። ቆይ አሰልጣኝ ነው። አሰልጣኝ ችግር ያለ ቹቻ ከአንተ በላይ የምናገረው ነው። ምንም ይሁን ምክንያቱ አርሰናል በማይክል አርቴታ ወርዷል። በማንም ይሁን በተጫዋች ይሁን በምንም ቡድን እየወረደ ነው አይደለም። አሁን በቆይ አንጩ ከአበት ስገባ ቹቻ ፖይንቶቹን ተራ በተራ እናንሳቸው። አዎ ተራ በተራ እናንሳና የእያንዳንዳችን ሀሳብ እንግለጽ። እኔ የምለው የአርሰናል ተጫዋቾች